ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ ብሎ ታላቁን ኃይለ ቃል ተናገራቸው። ምኩራብ ማለት ሰቀላ የመሰለ አዳራሽ ማለት ነው። አሕዛብ የምንላቸው በቤተ መቅደሱ ዙሪያ ብዙ ከብቶችንና እነዚህ በጎችን ርግቦችን አምጥተው ነበር። ሰው ማለት ልቡናው የእግዚአብሔር ቤተ መቅደስ ነውና በልቦናችን ላይ እንግዲህ የተቀመጡ ሸቀጦች አሉ ማለት ነው። በሰማይ ግን አንድ ሰው ንስሐ ሲገባ ግን በሰማይ ደስታ ይሆናል ይለናል። እንዳይመጣብን ቁጣው በምን አይነት መልኩ ይመጣል ብንል ረድኤትን እናጣለን። ቁጣው በምን ይመጣል ስንል በረከትን እናጣለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሶስተኛ ሳምንት ምኩራብ ይባላል። የቸርነት የይቅርታ ባለቤት ቸሩ አምላካችን እግዚአብሔር ጥበቡን ማስተዋሉን ያድለን። ምኩራብ ማለት ጥሬ ትርጉሙ ኮረብታ ማለት ነው። ምኩራብ ማለት ተራራ የሚያህል ቤት ማለት ነው። ምኩራብ ማለት ሰቀላ የመሰለ አዳራሽ ማለት ነው። በዕብራይስጡ ሚራህም ይለዋል። ግሪካውያኑ ደግሞ ሶነጎርጌ ብለው ምኩራብን ይጠሩታል። በጥሬ ፍቹ መሰብሰቢያ፣ ጉባኤ የሚል ፍቺ ያለው ማለት ነው። ምኩራብ የሚለው እንግዲህ በአጠቃላይ የቤተ አይሁድ መሰብሰቢያ ስፍራ ብለን በጥቅል ሀሳብ ምኩራብን መጥራት እንችላለን። የምኩራብን አስተሳሰብ ወይም ደግሞ ምኩራብን አዳራሹን ለመስራት ምክንያት የሆኑት ነገሮችን ማምጣት ያስፈልጋል። አይሁዳውያን በተሰጣቸው የቃል ኪዳን ምድር ላይ ወደ ባቢሎን እስከወረዱበት ጊዜ ድረስ በቃል ኪዳን ምድር ላይ እንደኖሩ መጽሐፍት ይነግረናል። ናቡከደነጾር ተነስቶ በ586 ዓመተ ዓለም ላይ ወደ ባቢሎን እንዳፈለሳቸውና ምርኮ እንደሆነ መጽሐፍ ያስቀምጣል። በዚህ አማካኝነት ሃይማኖታቸው፣ ባህላቸው፣ ማንነታቸው ችግር ውስጥ ወድቆ ነበር ይለናል። ለምኩራብ መምጣት ምክንያት የሆኑትም የመበታተናቸው ጉዳይ ነው። ስለዚህ ስደቱ ዝርወተ አይሁድ ይባላል። በደረሱበት ቦታ እነሱ ጌሪ ሐጼዴቅ የእውነት እንግዶች የሚል ስያሜ ተሰጥቷቸዋል። መጽሐፋቸው ታልሙድ ይባላል። የሚሰበሰቡበት ስፍራ ደግሞ ምኩራብ ይባላል ማለት ነው። ምኩራብ ከቤተ መቅደስ የሚለየው ነገር አለ። አይሁዳውያን በደረሱበት ሁሉ ምኩራብ ይሰራሉ። በተለይ 10 አባወራ በአንድ መንደር ላይ መንደር ከመሰረቱ ምኩራብ ይሰራላቸው እንደነበር ይታወቃል። በኢየሩሳሌም ግን በብሉይ ኪዳን ቤተ መቅደስን በኢየሩሳሌም ብቻ ይሰራ ነበረ። ስለዚህ ቤተ መቅደስና ምኩራብ ከፍተኛ የሆነ ልዩነት አላቸው። በቤተ መቅደስ መስዋዕት ይሰዋል፣ በምኩራብ መስዋዕት አይሰዋም። በቤተ መቅደስ ታላላቅ የሆኑ በዓላትን ይከበራሉ፣ በምኩራብ ደግሞ ታናናሽ የሆኑ በዓላት ይከበራሉ። በዚህ አማካኝነት የምኩራብን አስተሳሰብ በአይሁዳውያን ዝርወተ አይሁድ አማካኝነት የመጣ ነው ማለት ነው። ስለዚህ ሰቀላ የመሰለ አዳራሽ ይሰራላቸዋል ማለት ነው። ልክ እንደ አሞራ ክንፍ የመሰለ ታላቅ የሆነ ቤት ይሰራላቸዋል። እሱን ነው ምኩራብ ያሉት። መሰብሰቢያ ጉባኤ ብለው ጠርተውታል ማለት ነው። ምኩራብ ስንል እንግዲህ ሕገ ኦሪት በምኩራብ ይነበብ ነበር። የነቢያት መጽሐፍ በምኩራብ ይነበብ ነበር። ቃለ እግዚአብሔር በምኩራብ ይሰጥ ነበረ። ከምኩራቡ በአፋ ደግሞ ሕግ ይማሩበት ነበረ። ማህበራዊ ችግሮችን በምኩራቡ በአፋ እሱን ያከናውኑ ነበር ይለናል። ስለዚህ ምኩራብ የሚለው አስተሳሰብ የመጣው ከአይሁዳውያን ዝርወተ አይሁድ ተከትሎ ነው ማለት ነው። በተለይ በምድረ እስራኤል ላይ በጣም በርካታ የሆኑ ምኩራቦች ተሰርተው ነበረ። በዓለም ላይ በተበተኑም ጊዜ በሃይማኖታቸው፣ በባህላቸው፣ በማንነታቸው ምክንያት በተሰበሰቡበት ጊዜ ምኩራብ እየሰሩ ራሳቸውን ለማነጽና ማንነታቸውን ለማስቀጠል በምኩራብ ውስጥ ይሰባሰቡ እንደነበር መጽሐፍት ይነግረናል። ዛሬ ወደዚህ ወደ አዲስ ኪዳኑ ቅኝት ስናመጣው እንግዲህ ምኩራብ የሚለውን ስያሜ የምናገኘው እንግዲህ በኋላ ላይ የተነሳው 6ኛው መቶ ክፍለ ዘመን ላይ ቅዱስ ያሬድ መድኃኔ ዓለም ኢየሱስ ክርስቶስ በምኩራብ ሄዶ ያስተማራቸውን ትምህርቶች እነሱን በማንሳት ዝማሬ መወድስ ስላቀረበ መዝሙር ስለዘመረ በዚህ አማካኝነት የቅዱስ ያሬድን ዝማሬ ተከትለን ሶስተኛውን ሳምንት ምኩራብ ብለን እንጠራዋለን ማለት ነው። በዚህ አማካኝነት እንግዲህ በዐቢይ ጾም ያሉት
ሁሉም አጠቃላይ ሳምንታቱ ቅዱስ ያሬድ የሰየመበት ምክንያት ጌታ ኢየሱስ ክርስቶስ የፈጸማቸውን ድርጊቶች ምክንያት በማድረግ ለእያንዳንዱ ሰንበታት ዕለት ሰጥቶ ስያሜ ሰይሞ በዚህ አማካኝነት ቤተክርስቲያን አገልግሎቷን በዚህ ታደርጋለች ማለት ነው። ዜማውንም ምንባቡንም ከዚህ ጋር የተያያዘ ይሆናል ማለት ነው። በዚህ አማካኝነት እንግዲህ ዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 13 ጀምሮ እንደሚነግረን የፋሲካ በዓል ቀርቦ ነበር ነው የሚለን። በፋሲካ በዓል በቀረበ ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይለናል። መድኃኔ ዓለም ኢየሱስ ክርስቶስ ብቻ ሳይሆን ብዙዎቹ አይሁዳውያን በአቅራቢያው ያሉት ወደ ኢየሩሳሌም ይሄዱ ነበር ይልናል። በተለይ የፋሲካ በዓላቸውን ከበዓላት ከፍ አድርገው ያከብሩት ነበረ። ምክንያቱም ከእስራኤላውያን የባርነት ቀንበር የተላቀቁበት ስለሆነ የፋሲካውን በዓል በታላቅ ሁኔታ ስለሚያከብሩት ከያሉበት ሁሉ አገር እየመጡ በኢየሩሳሌም ላይ ይገናኙ ነበረ። የመንጻታቸውን ስርዓት ከፈጸሙ በኋላ በዚህ በኢየሩሳሌም ላይ ፋሲካውን ያደርጉ ነበር ይለናል። በዚህ አማካኝነት ፋሲካውን ብቻ አይደለም ከፋሲካውን በኋላ እንግዲህ በዓለ ሃምሳውንም ስናከብሩ እናያለን። የታላላቅ በዓላቶችን በዚህ በኢየሩሳሌም ላይ ወደ ኢየሩሳሌም ተሰብስበው ይሄን በዓላትን ያደርጉ ነበር ይለናል። በዚህ አማካኝነት ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይለናል። ከኢየሩሳሌምም ወደ አይሁድ ቤተ መቅደስ ገባ ይለናል። ወደ አይሁድ ቤተ መቅደስ በገባ ጊዜ በአይሁድ ቤተ መቅደስ ላይ የነበሩት መንፈሳዊ ስርዓቶች መንፈሳዊ ድርጊቶች ተለውጠው በእነርሱ ፈንታ ስጋዊ ነገር ሰልጥኖ በሬዎች በጎችና ርግቦች እነዚህ ሲሸጡ ወይም ለገበያ ቀርበው ተመለከተ ይለናል። የማቴዎስ ወንጌል ምዕራፍ 2 የዮሐንስ ወንጌል ምዕራፍ 2 ላይ ገጸ ምንባቡ ይሄን ያስቀምጠዋል። በትርጓሜው ላይ ግን ወርቅም ሌሎች ማዕድናትም በዚሁ ገበያ ላይ እንደነበሩ ይታወቃል ማለት ነው። በዚህ አማካኝነት እንግዲህ ማዕድናት የሚሸጡ አሉ፣ እንደገና ደግሞ የገንዘብ ደግሞ ለውጥ የሚያደርጉ አሉ። ምክንያቱም የሄዱበት የተበተኑበት በብዙ አገር ስለሆነ የሮማውያንን ገንዘብ ይዘው የመጡ አሉ። የሮማውያንን ገንዘብ ወደ እስራኤል ገንዘብ ለውጠው ከዛ በኋላ በጎችና ፍየሎችን ርግቦችን እነዚህን ገዝተው ለመስዋዕት ያቀርቡ ነበር ነው የሚለን። በዚህ አማካኝነት እነዚህን ተመለከተ። ስጋዊ ነገር ሰልጥኖ ነበረ። በዚህ አማካኝነት የገመድ ጅራፍ አበጀ ይለናል። ካበጀ በኋላ እነዚህን የነበሩትን ጠራርጎ በጅራፍ አስወጣቸው ማለት መለኮታዊ ኃይሉን ገለጠ ይለናል። በስጋዊ አይን ስናየው የተገመደ ጅራፍ ነው፣ ነገር ግን መለኮታዊ ስልጣኑን ገለጠ ይለናል። በዚህ አማካኝነት መደርደሪያዎችን ወይም ገበታዎችን ገለበጠ፣ ገንዘቦችንም በተነ። ቤቴ የጸሎት ቤት ትባላለች፣ የአባቴን ቤት የንግድ ቤት አደረጋችኋት ብሎ ተናገራቸው ይለናል። ስለዚህ እዚህ ላይ ትልቁ የምናነሳው ነጥብ ቤቴ የጸሎት ቤት ትባላለች የሚለው ነው። ስጋዊ አስተሳሰብ ሰልጥኖ ነበረ። በወቅቱ የነበሩት ደቀ መዛሙርትም እጅግ አዘኑ። በኋላ በነቢይ ዳዊት የጠቀሰውን በመዝሙር 68 ቁጥር 9 ላይ ያለውን የቤት ቅናት በላኝ፣ የቤት ቅናት አንገበገበኝ የሚለውን እንዳለ አሰቡ ይለናል። ይሄንን መተርጉማኑ እንግዲህ በቤተ መቅደስ ላይ የማይገባ በቤተ ጸሎት ላይ የማይገባ ስጋዊ ነገርን በማድረጋቸው ምክንያት የቤትህ ነገር አንገበገበኝ፣ የቤተ መቅደስ ነገር አቃጠለኝ፣ እንደ እሳት ፈጀኝ ብለው አሳማ በቤተ መቅደስ ውስጥ ሲታረድ አይቼ በኋላ ላይ እንግዲህ በትንቢት ያየውን ጢጦስ ተነስቶ በቤተ መቅደስ ውስጥ አሳማ እንዳረደ ይታወቃል። የማይገቡ ድርጊቶች በቤተ መቅደስ ውስጥ ሲፈጸሙ በዚህ አማካኝነት አዘኑ ይለናል። ቤተ መቅደሱ የጸሎት ቤት እንደሆነ ይታወቃል። ነገር ግን እነሱ ለስጋዊ ነገር ተጠቅመውበት ነበረ። አንዳንዶች ከምድረ እስራኤል ወጥተው በተለያዩ ዓለማት ውስጥ ይኖራሉና ረጅሙን መንገድ በመምጣት የያዟቸውን ጊደሮች መስዋዕት ሲያቀርቡ ይሄ መስዋዕት ለእግዚአብሔር መቅረብ የለበትም፣ በጣም ከስቷል፣ እግዚአብሔር ይሄን መስዋዕት አይቀበለውም፣ እግዚአብሔር ይሄን መስዋዕት ይጸየፈዋል እያሉ በወቅቱ የነበሩ በቤተ መቅደሱ ላይ የነበሩ ባለስልጣናቱ ሁለቱን በአንድ እንለውጥላችሁና መስዋዕት አቅርቡ እያሏቸው ሁለቱን ጊደር በአንድ ጊደር እየለወጡ ወደ መስዋዕቱ ያቀርቡ ነበረና የቤት ቅናት እንደዚህ ሆኖ ሳየው
አንገበገበኝ ቀናሁኝ የሚል እናገኛለን ማለት ነው። ስለዚህ በቤተ መቅደሱ ላይ አስተሳሰቡ ስጋዊ ነገር ሰልጥኖ ነበረ። ስጋዊ ነገር ሲከናወንበት እንደነበረ እናውቃለን። ለጸሎት የቆሙ ሰዎች መጸለይ እስኪያቅታቸው ድረስ ስጋዊ ነገሮች ሲከናወኑ ነበርና በአጠቃላይ በቤተ መቅደሱ ላይ የታወከ ነገር ነው የምንመለከተው። ብዙ ነጋዴያንን እናገኛለን። እንደገና ነጋዴያንን ብቻ ሳይሆን ደግሞ መስዋዕቱን የሚቀበሉት ደግሞ ባለስልጣናት ደግሞ ራሳቸው መስዋዕቱን እየተቀበሉ እንደገና ደግሞ በሌላ ብር ደግሞ እያወጡ ደግሞ ለንግድ ያቀርቡ ነበር ይለናል። አይሁዳውያንም ነበሩ፣ አህዛቦችም ነበሩ። አህዛብ የምንላቸው በቤተ መቅደሱ ዙሪያ ብዙ ከብቶችንና እነዚህ በጎችን ርግቦችን አምጥተው ነበር ነው የሚለን። እንደገና ደግሞ ገንዘብን የሚለውጡ አካላቶች ነበሩ ነው የሚለን። በዚህ አማካኝነት ቤተ መቅደሱ እንዳልሆነ ሆኖ ተመለከትን። በዚህ አማካኝነት ነው መለኮታዊ ኃይሉን የገለጠው ማለት ነው። ቤቴ የጸሎት ቤት ትባላለች፣ ቤቴ የጸሎት ቤት ትባላለች የሚለው በማቴዎስ ወንጌል ምዕራፍ 21 ላይም እናገኛለን። የአባቴን ቤት የጸሎት ቤት ነበረች፣ እናንተ ግን የንግድ ማዕከል አደረጋችኋት ይለናል። ስለዚህ አባቴን ቤት እንደገና ቤቴ እያለ መድኃኔዓለም ኢየሱስ ክርስቶስ ይሄን ለአይሁዳውያን ለነበሩት ባለስልጣናት ተናግሯቸዋል ማለት ነው። በመጀመሪያ ገጸ ምንባቡ ላይ ስናየው የሚለን ነገር ምንድነው? ኢየሱስም ወደ ቤተ መቅደስ ገባ ይለናል። አይሁዳውያንን ቤተ መቅደሳቸውን እንደ ግል ይዞታቸው አድርገው ያስቡ ነበረ። ነገር ግን በኋላ ላይ እሱ ነገራቸው። የአባቴን ቤት አላቸው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይሆናል ተብሎ ተጽፎ የምናገኘውን ኃይለ ቃል እነሱ ቤቱን አርክሰውት ነበር ይለናል። በንግድ በስጋዊ አስተሳሰብ ቤተ መቅደሱን አርክሰውት ነበርና በዚህ አማካኝነት ነው መለኮታዊ ኃይሉን የገለጠው ማለት ነው። ዛሬ እኛ በእስራኤል ዘነፍስ ስለተባልን በቤተ መቅደስ ውስጥ በቤተ ጸሎት ውስጥ ምን እያደረገን ነው የሚለው ይሄንን ወደ ህይወታችን ማምጣት ያስፈልጋል ማለት ነው። ስለዚህ በቤተ መቅደሳችን ዙሪያ ምን እየተከናወነ ነው የሚለው የሰው ልጅ በመጀመሪያው እናንተ የእግዚአብሔር ቤተ መቅደሶች ናችሁ ይላልና ቤተ መቅደስ መሆኑን ማሰብ ያስፈልጋል ማለት ነው። ስለዚህ ሰው ማለት ልቡናው የእግዚአብሔር ቤተ መቅደስ ነውና በልቦናችን ላይ እንግዲህ የተቀመጡ ሸቀጦች አሉ ማለት ነው። እነዚህ ሸቀጦች የተባሉት በመጀመሪያው እንግዲህ በሐልዮ የምናስባቸው ክፋቶች፣ ተንኮሎች፣ ምቀኝነቶች እነዚህ በሰው ልቦና ላይ የሚመላለሱ ነገሮች ናቸው ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ቤተ መቅደሱን እንዳጸዳው ሁሉ የሰው ልጅ ልቦናው ካልጸዳ ምን ቢጸልይ ጸሎቱ ተሰሚነት አያገኝም ማለት ነው። በቤተ መቅደስ ውስጥ ምን አገልግሎት ቢፈጽም አገልግሎቱ ተሰሚነት አያገኝም ማለት ነው። ስለዚህ የመጀመሪያው የተደረገው የማንጻት ስርዓት ነው የተካሄደው በቤተ መቅደስ ውስጥ ማለት ነው። እስራኤል ዘነፍስ የተባሉ እነዚህ አይሁዳውያን በመጀመሪያ ሕግ ኦሪት ተሰጥቷቸው ነበር። አሁን ሕግ ኦሪት አልፋለች፣ ኦሪት ተሽራለች። መስዋዕት ተቀርቡ ነበር። ነገር ግን አሁን መስዋዕቱ የደህንነትም ይሁን የሚቃጠለውን መስዋዕት ሽሬዋለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ ተናግሯቸዋል ማለት ነው። አንተስ በምን ስልጣን ነው ይህን የምታደርገው ብለው ጥያቄ ጠይቀውት ነበረ። በምን ስልጣን ነው ገበያ የምትፈታው? በምን ስልጣን ነው ገበያ የምትሽረው? እንዴት እንደዚህ ታደርጋለህ? ስልጣን አለ ሆይ ብለው ጠይቀውት ነበር ይለናል። በዚህ አማካኝነት ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ ብሎ ታላቁን ኃይለ ቃል ተናገራቸው ይላል። ዋናው ደግሞ ማዕከላዊ ነጥብ ደግሞ እሱ ነው። ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ። ሕግ ኦሪት ተሽራለች፣ ሕገ ወንጌል እሰጣችኋለሁ ሲል ነው። ኦሪት የምንለው የቤተሰብ መተዳደሪያ ነው። በዚህ አማካኝነት እስራኤላውያን ኦሪትን ይዘው መጥተዋል። የኦሪትን መስዋዕት ሲሰዉ ነበረ። ወንጌል የምንለው ዓለም አቀፋዊ ሕግ ነች። ወንጌልን ሰጥቻችኋለሁ ሲል ይህን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ። ይህን ቤተ መቅደስ አፍርሱት። ከዚህ በፊት ተሰውት የነበረው የእንስሳትን ደም ትረጩ ነበረ፣ ለኃጢአት ማስተስሪያ የእህል ቁርባኑንም ታቀርቡ ነበረ። ነገር ግን አሁን ግን እኔ መስዋዕት ሆኜ እኔ በግ ሆኜ ስጋዬን ቆርሼ ደሜን አፍስሼ የሐዲስ ኪዳኑ መስዋዕት እኔ ሆኜ ቀርብ ያለውና ይህን ቤተ መቅደስ አፍርሱት በሶስተኛው ቀን እኔ አስነሳዋለሁ ብሏቸዋል ይለናል። ይሄን ኃይለ ቃል
እንኳን በዙሪያው የተሰበሰቡት እነዚህ ሊቃነ አይሁድ ይቅርና ደቀ መዛሙርቱም አልገባቸውም ነበር። ደቀ መዛሙርቱም የገባቸው በኋላ ላይ ቆይተው ነውና ዋናው በዚህ በምኩራብ ላይ ስናስብ መድኃኔዓለም ኢየሱስ ክርስቶስ ኦሪትን ሽሮ አዲስ ኪዳንን የሰራበትን እንመለከታለን ማለት ነው። ወደኛ ህይወት ስናመጣው ደግሞ ዛሬ በአዲስ ኪዳን ላይ የምንገኝኛ እስራኤል ዘነፍስ የተባለን ቤቴ የጸሎት ቤት ትባላለች። ዛሬ በቤተ መቅደስ ላይ እንግዲህ በውስጥም በውጭም የምንመለከታቸው ስጋዊ አስተሳሰቦች ስጋዊ ድርጊቶችን እንመለከታለን ማለት ነው። ትልቁ የቤት ቅናት በላኝ የሚለው እንግዲህ ይሄ ነው። በቤተ ክርስቲያን ላይ ሊደረግ የሚገባው ነገር እንግዲህ በቤተ ክርስቲያን ላይ ጸሎት ነው፣ አንዱ ቅዳሴ ነው፣ መስዋዕቱም ሁሉም ነገር በሐዲስ ኪዳን ላይ የምናገኘው ነገር እንዳለ ሆኖ እናውቃለን። ነገር ግን አሁን ከስጋዊ አስተሳሰብ ልንወጣ ያስፈልጋል። በአገልግሎት ላይ የተሾምን ሰዎች ብዙውን ጊዜ ለቃለ ወንጌል ለትምህርት የሚሰጠው ጊዜ አጭር ሆኖ እናገኘዋለን። ለሌላው ደግሞ ለስጋዊ ነገር ወይም ደግሞ ለልመና የምናውገላቸው ጊዜያቶች ደግሞ ሰፊ ጊዜ የሚሰጥበት ሁኔታ እየተፈጠረ ያለበት ነገር ስለሆነ እነዚህን ነገሮች ማስተካከል ያስፈልጋል። ምክንያቱም ጅራፍ የምንለው እንግዲህ መለኮታዊ ኃይል ነው ብለናል። እግዚአብሔር ይታገሳል። እነዚህን ሰዎች ታግሷቸዋል። አሁን እንግዲህ አንድ ጊዜ አይደለም ይሄን ያደረጉት። እንግዲህ በኋላ ላይም በማቴዎስ ወንጌል ምዕራፍ 21 ላይም በሆሳና ላይም በቤተ መቅደሱ ላይ የንግድ ተግባርን ሲያከናውኑ እንመለከታለን እና ታግሷቸዋል። እግዚአብሔር ይታገሳል። ከትዕግስት በኋላ ደግሞ እንደገና ቁጣን ያመጣል ማለት ነው። ስለዚህ እግዚአብሔር በዚህ ዘመን ላለን ሰዎች ስለታገሰን ትዕግስቱን ስላበዛልን ምሕረቱን ስላወረደልን ከስጋዊ አሳሰብ ከስጋዊ ድርጊት ልንቆጠብ ያስፈልጋል ማለት ነው። ንስሐ የምንገባ ሰዎች በንስሐ ልንታጠብ ያስፈልጋል። በአገልግሎት ላይ የተሾምን ሰዎች በቤተ መቅደስ ውስጥ እያለን ስጋዊ አሳሰብ ስጋዊ ድርጊት የሰለጠነብን ሰዎች አለን። ዛሬ በበዓላት ላይ የምንመለከታቸው ብዙ በርካታ የሆኑ ድርጊቶችን እንመለከታለን። በዙሪያው ላይ ብዙ የንግድ ተግባራትን እንመለከታለን። ሰዎች ለጸሎት እስኪያዳግታቸው ድረስ መንፈሳዊ ተግባራቶች መከናወን እስኪያስቸግር ድረስ ጩኸቱ ወደ ስጋዊ ነገር ያደላ፣ ሸቀጡ ወደ ስጋዊ ነገር ያደላ ሆኖ እናየዋለን ማለት ነው። ስለዚህ እነዚህ ነገሮች መስተካከል አለባቸው። ምሕረትን፣ ይቅርታን፣ ረድኤትን፣ በረከትን እነዚህን ነገሮች የምናስብ የምንፈልግ ከሆነ ቤቴ የጸሎት ቤት ናት እንዳለ ቤቱን የጸሎት ቤት አድርገን ልንጠቀምበት ያስፈልጋል ማለት ነው። በአገልግሎት ላይ ያለን ሰዎች እንግዲህ ቤቴ የጸሎት ቤት ናት እንዳለ ቤቱ የጸሎት ቤት መሆኑን ማሳየት ያስፈልገናል። ብዙ ሰዎች ቅዳሴ እንቆማለን፣ አካላችን አለ፣ ሀሳባችን ግን ውጪ ነው ያለው። በዝማሬ ላይ ያለን ሰዎች አለን፣ አፋችን ይንቀሳቀሳል፣ ነገር ግን ሀሳባችን ውጪ ነው ያለ። ችግራችንን ልንፈታ የምንመጣው ረጅሙን ሰዓት ጸሎት የምናደርገው ከስጋ ጋር በተገናኘ ነው። ነገር ግን እቺ ቤተ መቅደስ የከበረች እቺ ቤተ መቅደስ ክርስቶስ ስጋውን የቆረሰባት ደሙን ያፈሰሰባት በመስቀል ላይ ውሎ ከራሱ ጋር ያስታረቀን ስለሆነች እቺን ቤተ መቅደስ ልናከብራት፣ እቺን ቤተ መቅደስ በመንፈሳዊ ሕይወት ውስጥ እድገታችንን ልናመጣባት ይገባል ማለት ነው። ስለዚህ መንፈሳዊ ያን የምንባል ሰዎች በቤተ መቅደስ ላይ የሚደረገውን ግልጋሎት ልናከብረው ይገባል ማለት ነው። አንዱ አይሁዳውያን ያጡት ነገር ይሄ ነው። ማንነታቸው ቀውስ ውስጥ ወድቆ ነበረ። ሃይማኖታቸው ችግር ውስጥ ወድቆ ነበር። ባህላቸው ችግር ውስጥ ወድቆ ነበረ። ከዚህ አስተሳሰብ ከዚህ ማነቆ ሊወጡ አልቻሉም። ዛሬም በቤተ መቅደስ ውስጥም ሆነው ሲያደርጉ የነበረው ስጋዊ አስተሳሰብን ነው፣ ሲጠቀሙ የነበረው ስልጣናቸውን ነው እና እግዚአብሔርን ሲያሳዝኑት ነበር ይለናል። በዚህ አማካኝነት ጅራፍ ተገመደላቸው። ስለዚህ ቁጣው እንዳይመጣብን፣ ቁጣው በምን አይነት መልኩ ይመጣል ብንል ረድኤትን እናጣለን። ቁጣው በምን ይመጣል ስንል በረከትን እናጣለን። በትንቢተ ኢሳይያስ ላይ ይናገርባችኋለሁ፣ በልታችሁ እንዳልበላችሁ፣ ጠጥታችሁ የማትረኩ ትሆናላችሁ ይለናል። ስለዚህ በዚህ ዘመን ሰው ይበላል፣ ነገር ግን አይጠግብም፣ ተመልሶ ይራባል፣ ደቂቃም አይቆይም፣ ይጠጣል፣ ነገር ግን አይረካም። በዚህ አማካኝነት ይሄ የሆነው ምክንያት ቤተ መቅደሱን ስላላከበር ነው። ቤተ መቅደሱን እየተዳፈር ነው። ለጸሎት የሚሆነውን ቤተ መቅደስ፣ ለቅዳሴ የሚያገለግለውን ቤተ መቅደስ፣ ስጋዊ እና ደግሞ የሚፈተትበትን ቤተ መቅደስ በስጋዊ አሳሰብና በስጋዊ ማንነታችን እየቀየር ነው ስለሆነ
ወደዚህ ሐሳባችንን ካላስተካከልን ድርጊታችንን ካላስተካከልን ምክንያት በስተቀር ወደ በረከት ወደ ረድኤት ወደ ማንነታችን የምንመለስበት ነገር እጅግ አሳዛኝ ነው የሚሆነውና በዚህ አማካኝነት ቤቱን ልናከብረው ያስፈልጋል ማለት ነው። ሌላው እንግዲህ ይሄን ቤተ መቅደስ አፍርሱት ነው። ይሄን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ ነው። ስለ ማንነቱ በደንብ አድርጎ ነገራቸው ነው የሚለን። ማን እንደሆነ ገለጣቸው ነው የሚለን። እንግዲህ በኋላ ላይም ረጅም ዘመን በነጥጦስ ዘመንም ችግር በተነሳ ጊዜ ያስቡት የነበረው ይሄን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ ሲላቸው እኛ ረጅም ዘመን የሰራ ነው ቤተ መቅደስ ነው 46 ዓመት ሙሉ ደክመውበታል። ድርሃም የሚባለውን 2 ዲናር እያወጡ ለ46 ዓመት እነዚህ አይሁዳውያን ደክመውበታል። ውጫዊ ነገሩን ነው እነሱ ያስቡ የነበረውና ይሄን ቤተ መቅደስ እውነት ታፈርሰዋለህ 46 ዓመት ሙሉ ሲገነባ አልነበረም ምን ይለናል እዛው ላይ ዮሐንስ ወንጌል ምዕራፍ 2 ላይና አንተ እንዴት አፍርሰው በሶስተኛው ቀን ታስነሳዋለህ ብሎ እነሱ ያስቡት የነበረው ውጫዊ ነገርን ነው። በማንነታቸው ሁሉ መስዋዕቱንም ሲያቀርቡ ውጫዊ ነገር ነው። ቤተ መቅደሱንም ሲያዩ ውጫዊ ነገር ነው። ስልጣናቸውንም ውጫዊ ነገር ነው። የሚቀርበውንም ውጫዊ ነገር ነው። በዓላቱ ሲመጡ ውጫዊ ነገር ነው የሚያስቡት። ከሌላው ዓለም እንኳን ወደ ኢየሩሳሌም ወጥተው ሲያደርጉ የነበረው ውጫዊ ነገር ነው። የመንጻት ስርዓታቸውን መፈጸማቸውን ፋሲካውን በዓል እንዴት በልተው ደስታ እንደሚያደርጉ ይሄን ውጫዊ ነገር ነው በአጠቃላይ ሲያስቡ የነበረው። መድኃኔ ዓለም ኢየሱስ ክርስቶስ ሲነግራቸው የነበረው ግን ውስጣዊ ነገሩን ነው። ማንነታቸውን ነው። እንዴት መገንባት እንዳለባቸው ነው። እናንተ በሐዲስ ኪዳን ላይ የተሰራችሁ ህዝቦች እንዴት መገንባት እንዳለባቸው ይሄን እየነገራቸው ነበርና ይሄን ቤተ መቅደስ አፍርሱት እኔ በሶስተኛው ቀን አስነሳዋለሁ እያለ ስለራሱ ቤተ መቅደስ በሶስተኛው ቀን ከተሰቀለ ከሞተ በኋላ በሶስተኛው ቀን እንደሚነሳ የሰው ልጆች የትንሣኤ በኩራት ሆኖ ራሱ እንደሚገልጥላቸው ይሄን እየነገራቸው ነበር ይለናልና ዛሬም ብዙውን በቤተ መቅደስ ላይ እንግዲህ ውጫዊ ነገሮችን እናየዋለን። በፈሪሳውያንም እኮ በቤተ መቅደሱ ላይ አስተምሮ ነበረ። የአይሁድ ሊቃናትም በቤተ መቅደሱ ላይ ሲያስተምሩ ነበረ። በምኩራባት ላይ ሲደረጉ የነበሩ ትልቁ ነገር ትምህርት ይሰጡ ነበረ። ነገር ግን ትምህርቱ ውጫዊ ነበረ። ሕይወትን የሚሰጥ አይደለም። የሰዎችን ችግር የሚቀርፍ አይደለም። ሰዎችን ከማንነታቸው የሚገነባ አልነበረም። ሰዎችን ከሀዘናቸው የሚያለቃቸው አይደለም። ሰዎችን መንፈሳዊ ደስታ የሚሰጥ አልነበረም። ኢየሱስ ክርስቶስ በቤተ መቅደስ ሲመጣ ግን ይሄን ያደረገው ሰዎችን ነበራቸው ተስፋ መቁረጥ ተስፋ የሚቀጥል ነገር ሰዎችን ከሀዘናቸው የሚያረጋጋ ከህመማቸው የሚያድን ትምህርትና ተአምራት ነበር ሲሰጣቸው የነበረውና ማስተማር እነሱም ፈሪሳውያኑ ሲያስተምሩት ነበርና ትምህርታቸው በግብዝነት የተሞላ መስዋዕታቸውንም ትእዛዛቸውም እንዲሁ ራሳቸውን የሚጠቅም ስጋቸውን የሚያደልብ መስዋዕት ሲያዙ ነበር ነው የሚለንና ኢየሱስ ክርስቶስ ወደዚች ቤተ መቅደስ ከገባ በኋላ ሰዎችን ሲያደርግ የነበረው ግን ሕይወት የሆነውን ቃል ሲያስተምራቸው ነበረ። ሕይወት የሆነውን ቃል ሲዘራባቸው ነበረ። ሕይወት የሆነውን ቃል ወደ ሕይወት እንዲራመዱ ሲያደርጋቸው ነበር ይልናልና ዛሬም እኛ ውጫዊ ነገሩን መተው ያስፈልጋል። ዛሬም የምንገኝ የሐዲስ ኪዳን አይሁዶች እኮ አሉ ዛሬም በመሐከላችን ላይ እና ግብዝነት የሚያጠቃን መመጻደቅ የሚያጠቃን ትዕቢት የሚያጠቃን ክፋት የሚያጠቃን ተንኮል የሚያጠቃን እንደዚህ ያሉ ዛሬም በቤተ መቅደስ ላይ ዛሬም በአገልግሎት ላይ የምንገኝ አለን። ስለዚህ ይሄን ወደ ራሳችን መመልከት ያስፈልጋል። ልቦና የተባለ ቤት ነው። ልቦናችንን ማስተካከል ካልቻልን በልቦናችን ላይ እንደ ሸቀጥ የሚመላለሰውን ክፋቱን፣ እንደ ሸቀጥ የሚመላለሰውን ግብዝነቱን፣ እንደ ሸቀጥ የሚመላለሰውን ትዕቢቱን፣ እንደ ሸቀጥ የሚመላለሰውን ትምክቱን እነዚህን ነገሮች በንስሐ ማጠብ ካልቻልን ዛሬም በመለኮታዊ ጅራፉ ቁጣን የሚመጣ ይሆናል። ቁጣው ረሃብ ነው። ዛሬ በዓለማችን ላይ ዛሬ በሀገራችን ላይ በተለያዩ ዓለማት ላይ ረሃብን ድምፅ እንሰማለን። ቁጣው በጦርነት ነው። ቁጣው ቸነፈር ነው። ዛሬም በዓለማችን ላይ ይህንን እንመለከታለን። የአንድ ሀገር ውድቀት፣ የአንድ ሀገር መበላሸት የሰዎች የስነ ምግባር ዝቅጠት ነው። የሰዎች በትዕቢት መሞላት ነው። የሰዎች በትምክት መሞላት ነው። እኛ ልንስተካከል ያስፈልጋል። ራሳችንን ልንመለከት ያስፈልጋል። በተለይ በቤተ መቅደስ ውስጥ የምናገለግል ሰዎች፣ በተለይ በአገልግሎት ላይ የተሾምን ሰዎች እኛ ካልተስተካከልን ምእመኑ አይስተካከልም። እኛ ካልቀናን ምእመኑ አይቀናም። ከምእመኑ
እንደ ነበሩት በቤተ መቅደስ ላይ እንዳሉ አይሁዳውያን ዳጎስ ያለ ገንዘብ የምንፈልግ ብቻ መሆን የለብንም። ከምእመናኑ ላይ ዛሬ ኪሳቸውን ብቻ የምናጥብ መሆን የለብንም። ህይወታቸውን ማስተካከል ያስፈልጋል። ህይወታቸውን በንስሐ ማስተካከል ያስፈልጋል። አንድ ሰው ወደ ቤተ መቅደስ መጥቶ ብዙ ገንዘብ ከሰጠ እልል ይባልለታል። ራሱን ቢሰጥ ግን እልል አይባልለትም። በሰማይ ግን አንድ ሰው ንስሐ ሲገባ ግን በሰማይ ደስታ ይሆናል ይለናል። ስለዚህ ስለ ሰው ልጆች ህይወት ማሰብ ያስፈልገናል። ስለ ምእመናኑ ህይወት ማሰብ ያስፈልገናል። ስለ ምእመናኑ ንስሐ መግባት፣ በስጋው ደሙ መወሰን፣ በንስሐ አባት መያዝ ይሄ ዛሬ ሊያስጨንቀን ያስፈልጋል ማለት ነው። ያስተማረን የገሰጸን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይስጥልን፣ ይቆየን።